መርማሪ ማሁል ክፍል 35 ቀጥሏል። የባለፈው ጥያቄ መልስ ሮም ካላችሁ ትክክል ናችሁ። የዛሬው ጥያቄያችን ደግሞ የመጀመሪያው የአሜሪካ ፕሬዝዳንት ማን ይባላል? ሁላችሁም በመመለስ ተሳተፉ። ዛሬ በማሁልና በቬሮኒካ መካከል የመጨረሻው ጦርነት ይደረጋል። እንደተለመደው ማን ሊያሸንፍ እንደሚችል ቀድማችሁ ሳታዩ በኮሜንት ጻፉ። እና ማሁል ያሸንፋል የምትሉ የማሁል ደጋፊዎች ላይክ እና ሰብስክራይብ ታደርጋላችሁ። አደገኛ የሆነው ሚሽን ተጀምሯል። ማሁልና አሊያ ቤት ውስጥ ማስረጃ እየፈለጉ ነው። ምን እሱ ብቻ ሊያናና አዲም ሲስተማቸውን ክራሽ ለማድረግ እየሞከሩ ነው። ሶፊያና ዞያ ደግሞ በቪዲዮ እየተከታተሉ ነው። አንድ ስህተት ከተፈጠረ ሁሉም ነገር ሊያበቃ ይችላል። አለቃ የተቆለፉ የዝውውሩ መረጃዎችን አግኝቻለሁ። ነገ ብዙ መሳሪያዎች በህንድ ወደብ በኩል ይገባሉ። ሊያና ጀግና እኮ ነሽ። ፊልም ላይ እንደሚታየው ነው የሆንሽብኝ። አዲ ኮሜዲያን ካራክተር ነው ክብኝ። እናንተ ሰዎች ስራ ሲጨርሱ ትቀልዳላችሁ። አሁን ወደ ስራ ተመለሱ። እሺ አለቃ፣ ወደ ሲስተማቸው ቫይረስ ለመላክ እየሞከርኩኝ ነው። ከተሳካልኝ ሙሉ የእቃቸው ዝውውር ይከሽፋል። ጥሩ፣ የእቃ መርከባቸውን ነው የምናበላሸው። አለቃ፣ ይሄ የሳይንቲስቱ ምርት እቃ ነው። ሳይለንት ሞድ ያለት ይመስለኛል። ድምጽ የለም ግን ቡም ይፈነዳል። ከሰዓቱ በፊት ቡም ቢልስ? ከዛ በኋላማ ከቬሮኒካ ጋር ወደ ክለብ ሄዳለሁ። አሊያ ካልቢ በቃል በቃ ቦምቡን በትክክለኛው ቦታ አስቀምጪ። እሺ አለቃ። ኦህ ኖ፣ ሲስተማችን ችግር አጋጥሞታል። ቤታችንን ሃክ ያደረገው ሰው አለ። ማሁል ነው ብለሽ ነው? ግን እኮ ወደዚህ ሊገባ አይችልም ብለሽ ነበር። አዎ ብዬ ነበር፣ ግን አይደለም። አሁን እዚህ ሊረብሸን መጥቷል። እሱ እዚህ ቅዴል ሊያከሽፍ መጥቷል። ማይክል፣ ሁሉንም መውጫዎች ዝጋ። ማንም ሰው በህይወት መውጣት የለበትም። ጃክ ደግሞ ከመርማሪ ቡድናቸው ውስጥ የሆነ ሰው መረጃ እያወጣ እየሰጠ ሊሆን እንደሚችል ተጠራጥሯል። ጄሚና ዶክተሯን ወደ ኦፊስ ከላከ በኋላ እሱ ወደ ካፌው ገባ። ከዛ የጠረጠረውን ለማኝ ሰውዬ መከታተል ጀመረ። ግን ሰውየውም እየተከታተሉት እንደሆነ በመጠርጠር መኪና ውስጥ ገብቶ ሄደ። ጃክም ጊዜ ሳያጠፋ አጠገቡ ያገኘው ሞተር ወስዶ ሄደ። ሌባ! አሬኔ ሞተር ነው።